በስጋ ለሞት ወገኖች ስለምን ጸሎት ይደረጋል? በተለይ በቤተክርስቲያን ጸሎተ ፍትሐት ሲደረግ ብዙ ሰዎች ይጠይቃሉ። በእውነታውን ለሞት ወገናችን መጸለይ ይጠቅማልን እያሉ ይጠይቃሉ። ይህን ጉዳይ በዛሬው ቪዲዮ ትምህርታችን ባጭሩ የምንመለከት ይሆናል። አብራችሁን ቆዩ። በቅድሚያ በስጋ ለሞት ወገኖቻችን የሚደረገው ጸሎት በቤተክርስቲያናችን ትምህርት መሰረት ጸሎተ ፍትሐት እየተባለ ይጠራል። ፍትሐት ማለት የግዕዝ ቃል ነው። ወደ አማርኛ ስንተረጉሞ መለያየት የሚል ትርጉም አለው። ይህም የስጋንና የነፍስን መለያየት ያመለክታል። ስለዚህ በጥቅሉ ጸሎተ ፍትሐት ሲባል አንድ ሰው ነፍሱ ከስጋው ሲለይ ወይም ባጭሩ ሲሞት፣ በስጋ ሲሞት የሚደረግለት ጸሎት ነው ማለት ነው። ቤተክርስቲያን ትምህርት ጸሎተ ፍትሐት የምናደርግበት በጣም ብዙ ምክንያቶች አሉ። ነገር ግን ለዛሬ ባጭሩ አንዱን ብቻ ክርስቲያን ትምህርት ጸሎተ ፍትሐት ከምናደርግባቸው ምክንያቶች አንዱና ዋነኛው የእግዚአብሔርን ቸርነትና ምሕረት ስለምናምን ነው። እግዚአብሔር አምላክ ፍጹም ቸርና መሐሪ መሆኑን ቤተክርስቲያን ስለምታምን ጸሎተ ፍትሐት ታደርጋለች። ምን ማለት ነው? ብዙ ሰዎች እንደሚመስላቸው የእግዚአብሔር ምሕረትና ቸርነት በዚህ በሕይወተ ስጋ ላለን በምድር ላይ ለምንኖር ሰዎች ብቻ የተገደበ አይደለም። እግዚአብሔር አምላክ በስጋ ለሞቱ ወገኖችም መሐሪ ነው፣ ቸር ነው። በተደጋጋሚ በመጽሐፍ ቅዱስ እንግዲህ አንዳችን ለሌላችን እንድንጸልይ ታዘናል። ነገር ግን አንዳችን ለሌላኛው የምንጸልየው ያ አካል በሕይወተ ስጋ እያለ ብቻ አይደለም፣ ከሞቱ በኋላ እንጸልይላቸዋለን። ምክንያቱም የእግዚአብሔር ምሕረት ቸርነት በሞት የሚገደብ የሚከለከል ስላልሆነ። ጥሩ ማሳያ የሚሆነን አንድ ከመጽሐፍ ቅዱስ ክፍል ላንብብላችሁ። መጽሐፈ ሩት ምዕራፍ 2 ቁጥር 20 ላይ ቸርነቱን በሕያዋንና በሙታን ላይ አልተውምና ተብሎ ተጽፏል። ስለዚህ ከዚህ እንደምንረዳው የእግዚአብሔር ቸርነት በማን ላይ አለ? በሕያዋንም ላይ አለ፣ በሙታንም ላይ አለ። እግዚአብሔር ቸርነቱን በሕያዋንም በሙታንም ላይ ያልተው አምላክ በእውነት ስሙ የተመሰገነ ይሁን። ከዚህ ጋር ተያይዞ ምናልባት ለሞቱ ወገኖች ጸሎት ማድረግ አሁን የመጣ ስርዓት እንዳይመስላችሁ ከመጽሐፍ ቅዱስ ለሞቱ ወገኖቻቸው ጸሎት ያደረጉ ሰዎችን ላምጣላችሁ። ከብሉይ አንድ ደግሞ ከአዲስ አሳያችኋለሁ። በብሉይ ኪዳን ስናነብ ኦሪት ዘዳግም ምዕራፍ 33 ቁጥር 6 ላይ ሮቤል በሕይወት ይኑር አይሙት በማለት ነብዩ ሙሴ ሲጸልይ እናገኛለን። እንግዲህ ሮቤል ማለት እንደምታውቁት ከያዕቆብ 12 ልጆች የመጀመሪያው የበኩር ልጅ የነበረው ነው። ነገር ግን በኃጢአት ሕይወት ስለኖረ በተለይ በኦሪት ዘፍጥረት ምዕራፍ 49 ላይ ስታነቡ እንደምታገኙት አባቱ ያዕቆብ ረግሞት ነበርና ከረጅም ጊዜ በኋላ እስራኤላውያን ከግብጽ የባርነት ኖሮ ሲወጡ ሙሴ ስለ ሮቤል የጸለየው ጸሎት ነው። ወዳጄ ሮቤል በሕይወት ይኑር አይሙት ብሎ ጸልየዋል። እንግዲህ ኦልሞስት ከ200 ዓመት በላይ ከቆየ በኋላ ማለት ነው። ስለዚህ ለሞተ ወገን መጸለይ ኃጢአት ወይም ስህተት ቢሆን ኖሮ ቅዱስ ሙሴ ነቢይ አይጸልይም ነበር። አስተውሉ፣ ሙሴ የጸለየው ሮቤል ከሞተ 200 ዓመት በላይ ከቆየ በኋላ ነው። ታዲያኛ ትላንት ዛሬ ለሞተ ወገናችን ብንጸልይ ማረው ብንል ምኑ ያስነቅፋል? አስተውሉ፣ ሮቤል ወዳጄ አይሙት ነው ያለው አይደለ? አይሙት የሚባለው የሞተ ሰው ነው ያልሞተ ሰው ነው? ብዙ ጊዜ አይሙት የሚለው ቃል ስትረዱ ላልሞተ ሰው የሚደረግ ይመስላል አይደል? ነገር ግን ሮቤል ሞቷል። አይሙት ያለው የነፍስን ሞት ነው። በስጋው ሞቷል፣ ግን በነፍሱ አይሙት በማለት ቅዱስ ሙሴ ነቢይ ለሮቤል ጸልየዋል። ስለዚህ በይቱ የወዳጃችንን ነፍስ ማርልን እያል እንጸልያለን። ይሄ ብሉይ ኪዳን ነው ያለፈ ነው የሚል ሰው ካለ ደግሞ በአዲስ ኪዳን ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 እስከ 18 ላይ ጌታ ለሄኔሲፎሩ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ ይላል። እንግዲህ አሁን ባነበብኩላችሁ የመጽሐፍ ቅዱስ ክፍል ላይ ቅዱስ ጳውሎስ የሚጽፈው ለጢሞቴዎስ ለደቀ መዝሙሩ ለጢሞቴዎስ ነውና ምን አለው? ስለ ሄኔሲፎሩ ሲነግረው ሄኔሲፎሩ የሚባለው የቅዱስ ጳውሎስ ወዳጅ የነበረ በጣም ቅዱስ ጳውሎስን የሚወደው ቅዱስ ጳውሎስ በታሰረ ጊዜ ሰው ሁሉ አልጠይቅ ሲለው እስከ እስር ቤት ሄዶ በሰንሰለቱ ሳያፍርበት የጠየቀ ሰው ነው። ነገር ግን ሄኔሲፎሩ ካረፈ በኋላ ቅዱስ ጳውሎስ ስለሱ ምን ብሎ ተናገረ? መልካም እንደሆነ ከነገረው በኋላ ጌታ በዚያን ቀን ምሕረትን ይስጠው አለ። በዚያን ቀን ማለት ጌታ ለፍርድ ሲመጣ ምሕረትን ይስጠው ማለት ነው። እንግዲህ ለሞቱ ወገኖች አይጸልይ የምትሉ ሰዎች በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም በጣም የምናከብረው ቅዱስ ጳውሎስ ሐዋርያ ለሞቱ ወገኑ ለሄኔሲፎሩ ሲጸልይ በመጽሐፍ ቅዱስ ተጽፏል። ጌታ ምሕረትን ይስጠው ብሎ ማለት ነው። ስለዚህ እኛ ለወዳጃችን እባክህ ማረው ምሕረትን ስጠው ብንል የሚያስነቅፍ አይደለም። እዚህ ጋር ተያይዞ አንዳንድ ሰዎች በየዋህነት የሚጠይቁት አለ። እርግጥ ጸሎታችን ይጠቅማል ብለን እናስብ፣ ግን እውነታውን ሲኦል የገባች ነፍስ ልትወጣ ትችላለች? አንዴ ሲኦል የገባች ነፍስ ብለው ይጠይቃሉ። ለዚህም መልሳችን አጭር ነው። አዎ ልትወጣ ትችላለች። ምክንያቱም ይላል መጽሐፍ ቅዱስ ይላል የቱ ጋር? አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል ተብሎ ተጽፏል። እንግዲህ አስተውሉ፣ ይህንን የምትናገረው የሳሙኤል እናት ሐና ናት። እና ምን አለች? እግዚአብሔር ይገድላል ያድናልም ካለች በኋላ ወደ ሲኦል ያወርዳል ያወጣልም ትላለች። ምክንያቱም እኛ እኮ እንደምናስበው ሲኦል የዲያብሎስ የሰይጣን ግዛት አይደለም። ሲኦልም የእግዚአብሔር ግዛት ነው።
በሲኦልም የሚያዝበት እግዚአብሔር አምላክ ነው። ስለዚህ እግዚአብሔር ወደ ሲኦል ያወርዳል፣ ከሲኦልም ያወጣል። ለሲኦል የገባች ነፍስ ልትወጣ ትችላለች ማለት ነው እና የምህረት ደጅ ሳይዘጋ፣ ምክንያቱም ፍርድ የሚሰጠው ጌታ ዳግም ሲመጣ ነውና ጌታ ዳግም እስከሚመጣ ድረስ የፍርድ ቀን ሳይደርስ በፊት እኛ ለወዳጃችን እባክህ ማረው፣ ከዚያ ከእሳት አድነው እያል እንጸልያለን። የሰማነውን በልቡናችን ያሳድርብን። አሜን። ይቆየን።